ሰላም እንዴት ናችሁ ቤተሰብ? የቻናል አውቾ ሚዲያ ዩቲዩብ ቻናል ነውና በዚህ ቻናል አዳዲስ የኦንላይን ስራዎች የሚተላለፉበት ቻናል ስለሆነ ሁላችሁ ሰብስክራይብ በማድረግ አዳዲስ ቪዲዮዎች ስለቅ እንደርሳችሁ ደግሞ ቤተሰብ ይሁን ያለን ይሄ ቪዲዮ ለብዙ ሰው እንዲዳረስ ደግሞ ሁላችሁ ላይክ ሼር በማድረግ ለብዙ ሰው እንዲዳረስ አድርጉላችኋለሁ። እና ዛሬ የምናየው ደግሞ ፖፖ ላይቭ ላይ እንዴት አድርገን ሬጂስተር እናድርግ ወይም እንዴት አድርገን እንከፍታለን የሚል ነውና በደንብ አድርጋችሁ ተከታተሉኝ ማለት ነው። መጀመሪያ በሊንክ ነው መግባት ያለብን። አሁን ለምሳሌ እኔ በዋትስአፕ ነው የተላከልኝ ሊንኩ። በዋትስአፕ ስለተላከልኝ ዋትስአፕ ገብቻለሁና ከዛ ከአውቾ አብርሃ የሚለው እንትን ተላከልኝ ሊንክ ተላከልኝና ወደ ሊንኩ ገባለሁ። ከዛ ወደ ውስጥ ገባለሁና ከገባው በኋላ ደግሞ እንደዚህ ይመጣል። አዋያችሁት ሊንኩ። ከዛ አንድ ጊዜ ሊንኩ ነካዋለሁ እና ከዛ እንደዚህ የሚል ከመጣ ዳውንሎድ እንለዋለን። ካልሆነ እንደዚህ አይነት ከመጣ ደግሞ እንደዚህ አድርገን ላይ ያለ ምልክቱ አድርገን ኦፕን የሚል አለ እሱን እናደርገዋለን ማለት ነው። አሁን ለምሳሌ ከፍቷል። እኔ በዚህ ከፍቶልኛል። አሁን መጥቷል። አሁን ኢንስታል የሚል መጥቷል። ኢንስታል እናዋለን። ከዛ እስከሚሞላ ድረስ እንጠብቀዋለን። እየሞላ ነው። አሁን ሞልቷልና ከሞላ ኦፕን የሚል መጥቷል። ኦፕን እንለዋለን ማለት ነው። አንድ ጊዜ ኦፕን የሚለው አንድ ጊዜ እናካዋለን። ኦፕኑ ከነካነው በኋላ ከዛ እንደዚህ የሚል ይመጣል ማለት ነው። እንደዚህ ሲመጣ ማለት ነው ከፈለግነን በፌስቡክ መግባት እንችላለን፣ ካልሆነም በጉግል መግባት እንችላለን ማለት ነው። በፈለግነው እንትን ማድረግ እንችላለን። እኔ አሁን በጉግል ነው የሚገባ ማለት ነው። አብዛኛው ሰው በጉግል ቢሆን አሪፍ ነው። አሁን አንድ ጊዜ እንነካዋለን ማለት በጉግል ብለን አንድ ጊዜ እንነካዋለን። ከዛ ታች ያለ ደግሞ ማለት ነው እሱ አንድ ጊዜ ማብራት አለብን። ከዛ አክሰፕት እንለዋለን። ከዛ ኢሜል ያስመርጠናል የራሳችን ኢሜል አድርገን ማለት ነው። ከዛ ታች አግሪ ኤንድ ሼር የሚል አለ። አንድ ጊዜ እንነካዋለን። እሱ ከነካነው በኋላ እንደዚህ ብሎ ይመጣል ማለት ነው። አሁን እዚህ ጋር ነው መጠንቀቅ ያለብን ሁላችንም ማለት ነው። ይሄ መጀመሪያ ፕሮፋይል የሚል እንገባለን ማለት ነው። ፕሮፋይል ከገባነው በኋላ እንትን ፎቶ ያስመርጠናል። አሁን ለምሳሌ ለእናንተ ለማየት ስለሆነ የሆነ ፎቶ ላስገባለት የራሳችን ፎቶ ማስገባት አለብን። ከዛ ቀጥሎ ደግሞ የራሳችን ስም ማስገባት አለብን። ኤዲት ማድረግ እንችላለን። አሁን ለምሳሌ እኔ አውት ብየዋለሁ። ከዛ ትንዝቅ ስንል ደግሞ ትውልድ ዘመን ይጠይቃል። ይሄ ከ18 በላይ መሆን አለበት። ከዛ ይሄ ከሞላ ነው በኋላ ላይ እንደምታዩት ኮንፊርም የሚል አንድ ጊዜ ኮንፊርም እንለዋለን። ከዛ እንደምታዩት እዚህ ጋር አሁን መጠንቀቅ ያለብን ነገር ወንዶች ከሆናችሁ እንደምታዩት ኢትዮጵያ ብላችሁ ሙሉ ሀገር ሲጠይቃችሁ ወንዶች ከሆናችሁ ኢትዮጵያ ብላችሁ፣ ሴቶች ግን ኢትዮጵያ ብላችሁ እንዳትሞሉ። ምክንያቱም ቦነስ ስላለው በሌላ ሀገር መሙላት አለባችሁ ማለት ነው። አሁን እዚህ ጋር ለሴቶች ነው። ወንዶች ኢትዮጵያ ብላችሁ ትሞላላችሁ። ሴቶች ግን ኢንዲያን ብላችሁ ሰርታ ታደርጋላችሁና በኢንዲ ነው መምላት ያለባችሁ ማለት ነው። እንደምታዩት ይመጣል። እሱ አንድ ጊዜ እንነካዋለን ማለት ነው። እንደምታዩት በህንድ ነው የሞላ ነው፣ ምክንያቱም ቦነስ ስላለው። ከዛ ከገባችሁ በኋላ መቀየር ትችላላችሁ። ለቦነስ ግዴታ ግን በህንድ መክፈት አለባችሁ ማለት ነው። እና ጾታ ያስመርጠናል። ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል። እኔ አሁን በሴት እየከፈትኩ ስለሆንኩ ፊሜል ልበለው ማለት ነው። ከዛ እዚህ ጋር መጠንቀቅ ያለብን ቼክ ማድረግ አለብን ግዴታ ማለት ነው። ፕሮፋይል አድርገናል፣ ስማችን ኤዲት አድርገናል፣ ትውልድ ዘመን ሀገር መርጠናል እንደምታዩት ማለት ነው። እሺ እንዲያ ከዛ ፊሜል ብለን
ከዛ ታች ሳብሚት የሚል አለ። አንድ ጊዜ እሱ ነካዋለን ማለት ነው። አንድ ጊዜ እሱ ነካዋለንና የዛሬ ኮኔክሽን በጣም እያስቸገረ ነውና በተቻላቱ መጠን ትንሽ ታገሰው። አሁን ወደዚህ ያስገባናልና ይሄ ኤክስ ብለን ማውጣት እንችላለን፣ ችግር የለም። እንደምታዩት ኤክስ ብለን እናጥፋለንና ይሄም አይሲ የሚል አዲስ ስለሆነ ማለት ነው ያስቸግራል። አሁን እንዳያችሁት ይሄ በህንድ ስለከፈትኩ ማለት ነው። ሴቶች በህንድ ስትከፍቱ እንደዚህ ነው የሚያጣላችሁ። የህንድ ሰዎች ነው ላይቭ ላይ ቆመጡ ማለት ነው። ምክንያቱም በህንድ ነው። አሁን ምን ማድረግ አለብኝ? ወደ ኢትዮጵያ መቀየር አለብን ማለት ነው። እንደምታዩት ላይ የእንትኖች አሉና ወደስ ገብተን ኢትዮጵያ እንፈልጋለን ማለት ነው። አሁን ወደ ታች ትንሽ ዝቅ ስንል ኢትዮጵያ አለች እዚህ ጋር እንደምታዩት ኢትዮጵያ። አንድ ጊዜ እሷን እንላታለን ነካታለንና አሁን ይቀየራል። እነዚህ አሁን ኢትዮጵያውን መጥተዋል ማለት ነው። አያችሁት? አሁን ኢትዮጵያውን መጥተዋል ማለት ነው። ቀጣይ ስቴፕ ደግሞ አሁን ነው ያስቸግራል እንጂ ምልክት ያለበት ቦታ ይታያችኋል። የአምስተኛ የሆነ የእንትን ምልክት የአምፑል ምልክት የምትመስለው ማለት ነው። አሁን የነካኋት ወደ እሷ እንገባለን። ይሄ ፕሮፋይላችን ነው ማለት ነው። አሁን እንዳያችሁት ኮይን አዲስ ስለሆንኩ አዲስ በከፈት ኮይን 0 ነው፣ ፖይንትም 0 ነው ማለት ነው። አካውንቴም ይሄም አወት ብሎ 58 አይዲ ሰጥተኛል ማለት ነው። አሁን ምንም ማረገው ሁላችሁም ማለት ነው ወደ ማይ ኤጀንሲ የሚል እንገባለን ማለት ነው። እንዳያችሁት ወደ እሱ እንገባለን። ማይ ኤጀንሲ ከገባ ነው በኋላ እንደዚህ ብሎ ያመጣል። ፕሊዝ ኢንተር ኤጀንት አይዲ ይላል። ይሄ ከኔ ጋር መስራት የምትፈልጉ ካላችሁ የኔ ቁጥር ያስገባላችሁ። ሌላ ሰው ካስገባችሁ ደግሞ ያስገባችሁት ልጅ አይዲ ስጡኝ ትላላችሁና የሱ አይዲ ማስገባት አለባችሁ ማለት ነው። የሌላ ሰው ማስገባት የለባችሁ። የኔ አሁን 43 69 78 71 ይሄ ከኔ ጋር መስራት የምትፈልጉ ካላችሁ ነው። አሁን ኤጀንት አውቼ የሚል አለ። አያችሁት? ይሄ ይመጣልና ከዛ ፕሊስ ኢንተር ኤጀንትስ አይዲ የሚል አለ ታች። እሱን ነካዋለን አንድ ጊዜ። እስከነካ በኋላ ኮንፊርም እንለዋለን። ከዛ እንደዚህ ብሎ ኮንግራቹሌሽን ብሎ ይመጣል። ከዛ በላይ ባክ ብለን እንወጣለን አንድ ጊዜ ማለት ነው። እንደዚህ ባክ ብለን እንወጣለን። ከዛ ማለት ነው ሁላችሁ መጠንቀቅ ያለባችሁ ነገር ወደዚህ ወደ ማይ ኤጀንሲ የሚል ማለት ነው ሁለተኛ ጊዜ እንዳንገባ። ኤጀንታችን ጉብ ካላለን በኋላ ማለት ነው ሌላ ሰው ጉብ ስላለን መግባት የለብንም ማለት ነው። ምክንያቱም ይቀጣናል። የሆነ ላይቭ ላይ ስትቀመጡ ምናምን ማይ ኤጀንሲ የሚል ንኩም ካላችሁ ማንንም እንዳትነኩ ማለት ነው። ኤጀንታችሁ ብቻ ንኩ ካላችሁ ነው የምትነኩ እንጂ ወደሱ ሁለተኛ ጊዜ እንዳትገቡ ማለት ነው። አሁን ጨርሳችኋል አንድ ጊዜ ተካዛ ኤቲኤች የሚል አለ። እሱነካለና እዚህ ያመጣል ባይንድና ጎ የሚል አለ። ጎን እንለዋለን ማለት የፊት አሻራ ለመስጠት። አሁን እዚህ ጋር ምን አለ? አፕዴት ኤ ፎቶ ኦፍ ዮርሰልፍ የሚል አለ ማለት ነው። አፕሎድ አንድ ጊዜ እናከዋለን። ከዛ ፎቶ እናስገባለን። የራሳችን ፊልተር የሌለበት ማለት ነው። የራሳችን ፎቶ እናስገባለን እዚህ ጋር። አሁን ለእናንተ ለማየት ስለሆነ እንትን ስለሆነ እንጂ የራሳችን ፎቶ ፊልተር የሌለበት ማስገባት አለብን። ከዛ ይሄ ካስገባነው በኋላ ስታርት ሰርቲፊኬት የሚል አለ። ይሄ የፊት አሻራ ለመስጠት ነው። የፊት አሻራ ለምን አስፈለገ ልትሉ እንችላላችሁ። የፊት አሻራ ለምን አስፈለገ የሚል ከዚህ በፊት የሰራው ቪዲዮ አለና እሱ ገብታችሁ እዩት። እሱ ገብታችሁ በደንብ እዩት። የፊት አሻራ ለምን እንደሚጠቅመን ማለት ነው። አሁን ስታርት ሰርቲፊኬት ስንለው ኮንፊርም ስንለው ወደ ራሳችን ካሜራ ያነሳናል። አሁን አዲስ ነው። ይሄው እንዳያችሁት ወደ ራሴ ካሜራ አሁን አሻንጉሊታ ይታያችኋል። ታች አለች እሷ አይናችሁ ግለጡ ወደ ግራ ወደ ቀኝ ምናምን ትላለች። እሷ እንደምትል ነው የምትለው። አሁን ለኔ ኤክስ ብሎኛል። አንደኛ ፎቶው ከኔ ጋር የሚመሳሰል አይደለም። ሁለተኛ ደግሞ ከዚህ በፊት ከፍቻለሁ።
አንድ ሰው አንድ አካውንት ነው የሚፈቀድለት ማለት ነው። አሁን ለእናንተ ለማየት እደግመዋለሁ። እንደዚህ ብሎ ኤክስ ካላችሁ ማለት ነው ሁለተኛ መድገም አለባችሁ ሌላ ፎቶ መቀየር። አሁን ለምሳሌ እኔም ራስ አስገባውና ስታርቱ ሰርቲፊኬት ስነካው አሁንም ተመልሶ ወደ ራሴ ያነሳናል። ከዛ እንዳያችሁት አሻንጉሊቷ ትመጣለች። አሁን ይኸው ማውዝ ክፈት ምናምን እያለች ነው፣ ወደ ግራ ወደ ቀኝ እያለች ነው። አሁንም ኤክስ ነው የሚለው ምክንያቱም አንደኛ ማች አይደለም እንትኑ። ይሄ የፊት አሻራ ለምን አስፈለገ የሚል ቀጣይ ፓርት እንዳልኳችሁ ማለት ይሄ ኤክስ የሚለው እንደዚህ ራይት እስከሚሆን ድረስ መስራት እንትን ማለት አለባችሁ። ራይት እስከሚል ማለት ነው መደጋገም አለባችሁ። ከዛ ይሄ ባንድ የሚለው ይሄም ቀስ ብላችሁ መሙላት ትችላላችሁ። ስልካችሁ ነው መሙላት። አሁን ባክ ብላችሁ ትወጣላችሁና ከዛ ወደ ሁለተኛ አለች አይደል ከላይ ቀጥላ የምትገኘው ወደ እሷ እንመለሳለን። ከዛ እዚህ ጋር ከኔ ጋር መገናኘት ከፈለጋችሁ 43 69 78 71 ብላችሁ ጽፍላላችሁና እንትን ሰርች ታደርጋላችሁ። ከዛ ቀጥታ ይመጣል። ሰርች ታደርጉ ኤጀንት አውጭ ያው መጥተዋል። አሁን ጊዜ ስንነካዋለን። ከነካነው በኋላ ታች ሃይ የሚል አለ። አንድ ጊዜ ስንነካዋለና ለኔ ቴክስት ይመጣል። ከዛ እኔም መልሳለሁ ውሳይቼ መልሳለሁ ማለት ነው። ከዛ እኔም አይቼ መልሳለሁ። በይበልጥ በዛ እናወራለን ማለት ነው። አሁን ደግሞ ባክ ብለን ወጥተን እዚህ ፓርቲ የሚል አለ። ፎቶው ላይ ታች ፓርቲ የሚል አለ። ስነካለና አሁን ፓርቲ ነው ያለው ቲኒ አሁን ኔክስት ማለት ነው። ይሄ አዲስ ስለከፈትኩ ነው ያስቸገረ ያለ። ኔክስት ብላችሁ ትላላችሁ። ይሄ እሱ ችግር የለም። ከዛ እዚህ ፓርቲ ይባላል ማለት ነው። ወደ እኔ ፓርቲ ገብታችኋል። አሁን እዚህ ጋር መጠንቀቅ ያለባችሁ ሴቶችም ለወንዶችም የሚባል አለ ወንበር ማለት ነው። አሁን እንደምታዩት ወርቃማ ወንበር ይሄ ለሴቶች ብቻ ነው የሚፈቀደው ማለት ነው። አሁን ለምሳሌ በሴት ስለከፈትኩ ወደ ላይ ቁጭ ብያለሁ። አሁን ላይ ይታያችኋል 4 ደቂቃ ምናምን ብሎ ወደ ታች የሚቆጥረው እሱ ኮይን ነው የሚሰጠን። ለወንድም ለሴትም ይሰጣል። ገብታችኋል? ለወንድም ለሴት ይሰጣል። ይሄ 00 ስል አንድ ጊዜ እናካዋለንና አሳያችኋለሁ ማለት ነው። አያችሁት? እስከ 00 እስከሚሞላ እንጠብቃለንና 00 ከሞላ አንድ ጊዜ እናካዋለን። አንድ ጊዜ ከነካነው በኋላ ይሄው 5 ሰጠኝ። ኔትወርካችሁ አሪፍ ከሆነ 40 ነው የሚሰጣችሁ። እንደኔ እንትን ከሆነ የሚያስቸግር ከሆነ ኮኔክሽን 5 ነው የሚሰጠው። ይሄ በቀን 10 ጊዜ ነው የሚሰጠው ማለት ይሄው ተመልሶ 4 ደቂቃ ብሎ ወደ ታች እየቆጠረ ነው ማለት 00 ሲል አንድ ጊዜ ትነካታላችሁና እንትን ትላላችሁ ማለት ነው። ይሄ ዋናው ስራው ግን ይሄ አይደለም። ይሄ እንደ ቦነስ ነው እንጂ ዋናው ስራው ይሄ አይደለም ማለት ነው። ወንዶች ደግሞ ሌላ ታስካችሁ ምንድነው? አሁን ነጭ ወንበር ይታያችኋል። እዛ አንድ ጊዜ እንትን ትነካላችሁና እዛ ቁጭ ብላችሁ የሚታርጋችሁ ለ15 ደቂቃ ስትቆዩ ማለት ነው 200 ኮይን ሰጣችኋል ለእናንተ ማለት ነው። ስለሱ በኋላ እንትን ላችኋለሁ። 15 ደቂቃ እዛ ስትቀመጡ 200 ኮይን ይሰጣችኋል ማለት ነው። አሁን ሴቶች ቀጥታው ከሰጠን ወደ ላይቭ የሚል እንገባለን። ወደ መጀመሪያ ላይ ያለ ላይቭ የሚለው ወደ ላይቭ ከገባ ነው በኋላ እዚህ ጋር ይመጣል። ቀጥታ መግባት አለበት ማለት ነው። ላይቭ የሚል እንደምታዩት እነካዋለን። ላይቭ የሚለው ከዛ ከነካነው በኋላ ይኸው እንደምታዩት ማለት ነው። ላይቭ እንደምታዩት እናረጋለንና ይሄ አብለት ብለን ጎታለን። ከዛ የሰራነው ደግሞ ወደዚህ መጥተን ማየት እንችላለን። እንዳያችሁት አዎ እዚህ ጋር ስንመጣ ደግሞ ወደ ሪሲቭ የሚል የሰራነው እዚህ ጋር ነው ሪሲቭ የምንለው ማለት ነው። እንዳያችሁት 1 ሰዓት ስትቀመጡ 15000 ሰጣችኋለሁ ያለ ነው። 2 ሰዓት ስትቀመጡ ደግሞ 15000 ተጨማሪ ሰጣችኋለሁ ያለ ነው። ጠቅላላ 2 ሰዓት ስትቀመጡ 30000 ፖይንት ሰጣችኋለሁ። አሁን ጎጎ ነው የሚለው 2 ሰዓት ከሰራችሁ ላይቭ ግን ሪሲቭ የሚል ይመጣልና ሪሲቭ ትላላችሁ ማለት ነው። ከዛ እዚህ ጋር ይታያችኋል ደቂቃ የምትቆጠር 3 ሰዓት ከ50 ምናምን የምትለው እቺ ሰዓት አዲስ ቀን ለመምጣት የቆጠረች ነው። ወደ ታች ነው የምትቆጥረው ማለት ነው። እናንተ የሰዓት ሳይጨረስ ሪሲቭ ማለት አለባችሁ ታስካችሁ ማለት ነው። እና ወንዶች ደግሞ እንዳልኳችሁ ቅድም እንዳልካችሁ ማለት ነው ወደዚህ መጥተን ነው ሪሲቭ የምንለው ማለት እንዳያችሁ ወደዚህ ወደ ሪዋርድ እንገባለንና ሪዋርድ ገብተን ይኸው 200 በ15 ደቂቃ ፓርቲ እየሰራ ነው። እዚህ 200 ሪሲቭ የሚል መጣ ሪሲቭ እንለዋለን ማለት ነው። ወንዶች
እነዚህ ሁለት ታስኮች ነው ስራችን። ሴቶች ግን ቀጥታ ገብታችሁ ቀጥታ ላይ መግባት አለባችሁ ለ3 ሰዓት ማለት ነው። ለ2 ሰዓት ይሰጣል። ሶስተኛ ሰዓት ለምን አስፈለገ ትችላላችሁ። ሶስተኛ ሰዓት ያስፈልግበት ለነገም እንዲሰጣችሁ ቦነሱ ለነገም እንዲሰጣችሁ ለማድረግ ነው ማለት ነው ያስፈልገው ሶስተኛ ሰዓት። እና የዛሬ ዝግጅታችን ይሄ ይመስል ነበር። ጥያቄ ካላችሁም ከፈለጋችሁ በውስጥ አዋሪኝ፣ ካልሆነም በኮሜንት ጻፉልኛ በደንብ አድርጌ እንትላችኋለሁ። የዛሬ ዝግጅታችን ይሄ ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ከኛ ጋር የተለያዩ ኦንላይን ስራዎችን መስራት የምትፈልጉ ካላችሁ ደግሞ በዚህ ስልክ ቁጥር ወይም በዚህ ዩዘር ኔም ማዋራት በቴሌግራም ትችላላችሁ። ይህ ቪዲዮ አዳዲስ የኦንላይን ስራዎች ሲለቅ እንደርሳችሁ ደግሞ ሁላችሁ ሰብስክራይብ በማድረግ ይህ ቪዲዮ ለብዙ ሰው እንዲዳረስ ደግሞ ላይክ ሼር በማድረግ ተባበሩላችኋለሁ። ከእናንተ ጋር አውቼ ነበርኩ። ሰላም ለእናንተ ይሁን። ደህና ሁኑልኝ።